ሙስሊሞች ክርስቲያኖችን እየጨፈጨፉ ነው በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ ወይም ጎረቤቴ ወይም አብሮ አደጌ ወይም ጓደኛዬ እንዴ ምን ይለኛል? ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ። እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም። በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይሄንን ለማጣራት ባይዘው እኛ ሙስሊም እህት ወንድሞቻችን አብሮ አደጎቻችን ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። ኦኬ እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ የምንሳሳላቸው ወይ ይደብራቸዋል እንዲህ እኮ ብናገር ምን ይላል ገሌ ምን ይላል አብሮ አደጌ ምን ይላል ጎረቤቴ ምን ይላል እንዴ እሱና ይደብረዋል ይከፋል የምናስበው ሰው ኖ የኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደ መብላታችን እንደ መማራችን በስት ፍሬንድ እንደመሆናችን ብዙ ነገር አብረን እንደማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆም መቻል አለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወጥተን በአርሲ ክልል እየደረሰ ላለው ጭፍጨፋ ድምጽ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉዌንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች ውጡ፣ ተናገሩ፣ እውነት ድምጽ ሁኑ። ለቤተ ክርስቲያን ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምጽ ሁኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን። ቤተ ክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጽ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበት እና አይ ዶንት ኖ እንግዲህ ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም። ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼም ይዞን ከሆነ ዝም ያልነው ለምሳሌ ጓደኛዬን ጎረቤቴን አብሮ አደጌን እንዲህ ብል ይደብረዋል አሁን ሙስሊም እንዲያደርጉ ምናምን ብል እሱ ምን ይላል ምን ይሰማዋል ብለን እያሰብን ከሆነ ነው የተደረገውን ነገር ስለሆነ የምንናገረው። ይህንን ነገር ኢንቨስቲጌት ማድረግ ካለባቸው እንደዚህ ብለን እንዲያስባሉ ብለን ያሰብናቸው ወገኖቻችን ሙስሊሞች ሄደው ኢንቨስቲጌት አድርገው ይድረሱበት ከፈለጉ እነማን ናቸው ይህን ነገር እያደረጉ ያሉት የሚለውን። እኛ ግን የምናውቀው እዛ ቦታ ላይ ባለማዕተቦች ከመስጊድ በሚወጡ መሸሸጊያቸው መስጊድ ላይ ባደረጉ ሰዎች እየታረዱ እየተገደሉ ነው ያሉት። ስለዚህ ይሄ ነገር የማይወክላቸው ከሆነ እኛን አይወክልም ብለው እንደውም ከጎናችን መቆም ያለባቸው ዛሬ ሼም የያዘን ጓደኞቻችን፣ ጎረቤቶቻችን፣ ወገኖቻችን እነሱ ከኛ ጎን ሊቆም ያስፈልጋል። ስለዚህ ፍትህ በአርሲ ለሚገደሉ ክርስቲያን ባለማዕተብ እህት ወንድሞቻችን ፕላስ ደግሞ ሌላ መናገር እንፈልገው ኦኬ ጴንጤዎች፣ ፕሮቴስታንቶች ዛሬ በእኛ መገደል በእኛ ባለማዕተቦች የተገደሉ ነው ብላችሁ በምትሰሩት እንትን እናንተም ክርስቲያን ቦክስ ውስጥ እኮ ነው ያላችሁት። ክርስቲያን ነን ትሉ የለ እንዴ? እኛን ቢጨርሱን ወደ እናንተ ነው የሚዞሩት። ኦኬ እንደናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው። ሶ ይሄ ያስተዛዝበናል። ኤኒዌይስ ክርስቲያኖች፣ የሶሻል ሚዲያ ኢንፍሉዌንሰሮች በደንብ ተናገሩ ባካችሁ። ድምጽ ያላችሁ ሰዎች በስፔሻሊ መናገር የምትችሉ ሰዎች ተናገሩ። እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖርነው ዘመን ዛሬም ሰላማችንን አንድነታችንን ይመልስልን ነው የምለው። እውነት ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ። እና ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔር ይሁነን ብቻ ለክርስቲያን ወገኖቻችን መድኃኔዓለም ይድረስላቸው፣ እንደው ተአምራቱን ይስራላቸው። በእውነት በጣም ነው የሚያሳቅቀው።